አሁን ቆይ እኔ ምንድነው ማለት ያለብኝ? እግዚአብሔር ይመስገን ከማለት ውጪ የእውነት ቃላቶች ራሱ የለኝ። ሀገር ሰላም ብዬ በጠዋቱ ነበረ ከቤቴ ወደ ስራ የሄድኩት። ስራ ቦታ ላይ ልክ ስደርስ ግን ያልጠበቅኩት ሰርፕራይዝ ነበር የጠበቀኝ። ታውቃላችሁ አብዛኛው ስራዬ ሶሻል ሚዲያ ማኔጅመንት እንደሆነ። ታዲያ ከኖቫስ ብራይዳል ጋር በሶሻል ሚዲያ ማኔጅመንት ነበር የተዋወቅነው። እነሆ አብረን መስራት ከጀመርን 1 ዓመት ከምናምን ሆኖናል። ኦልሞስት ወደ 2 ዓመት እየሄድን ነው። አሁን ከሶሻል ሚዲያ ማኔጅመንቱ አልፎ ብራንድ አምባሳደራቸውን። ታዲያ 500,000 ፎሎወር መግባቴ ምክንያት አድርጎ ሰርፕራይዝ አድርገውኝ ነው ዛሬ። እግዚአብሔር ምን ያክል ሞገስ እንደሆነኝ በእኔ ህይወት ላይ ሳየው አንዳንዴ ግርም ይለኛል እና እግዚአብሔር ይመስገን። አንዳንዴ መናገር የሚከብዳቸው አይነት የሰው መውደድ አለ አይደለ? አንድ ሰው ከስራ አልፎ እናንተን ለማስደሰትና እናንተ የምትወዱትን ነገር አድርጎ እናንተ ሰርፕራይዝ ለማድረግ ገና ሲጨነቅ ራሱ ስታስቡት የእውነት መታደል ነው። እና ኖቫስ ብራይዳሎች እኔ ምን እንደምላችሁ አላውቅም። ኑሩልኝ። በጣም ነው የማመሰግነው። የደስታዬ ምንጭ ስለሆናችሁ እግዚአብሔር ያክብርልኝ። ኤኒዌይስ ቪዲዮን ተከታተሉት። ወዳችኋለሁ። ባይ ድንቅ አድርጎልኛል በደሌን ሳይቆጥር